እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። እኔ አንድ ነገር ልንገራችሁ። ወላሂ ከኢትዮጵያ ስመጣ 2 አመት ኮንትራቴን ጨርሼ በቃ ሴትዮዋ አሪፍ ከሆነች 1 አመት ጨምራለሁ 3 አመት ከሰራው ይበቃኛል ብዬ ነበር የመጣሁት። አሁንስ አይደለም 3 አመት ቀርቶ 2 አመት የፈረምኩበትን ኮንትራት መቼ ባለቀልኝ። የልጄ ናፍቆት ድፍት ሊያረጋኝ ነው። በቃ ድፍት ሊያረጋኝ ነው። ወላሂ ነው የምላችሁ። ወይ ወላችሁ የመጣችሁ ሰዎች ታውቁታላችሁ። ምርጥ አባት አለው፣ ግን በቃ ናፍቆቱን አልቻልኩትም። ወላሂ ነው የምላችሁ፣ ናፍቆቱን አልቻልኩትም። በቃ ሁሌ ያወራኛል፣ ሁሌ ወላሂ ቀንም ማታም ያወራኛል፣ ግን በቃ ናፍቆቱን አልቻልኩትም። ማውራት ብቻ አይደለም፣ ግን አባቱ ምርጥ አባት ነው ያለው። ከኔ በላይ ነው የሚንከባከበው ወላሂ። ግን በቃ እኔ ሊደፋኝ ለብቻ እያወራው ነው። ወላሂ ነው የምላችሁ።